ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ቪዲዮዬን በቴክስት እንድትሰሙኝ በጌታ ፍቅር ላሳስባችሁ እወዳለሁ። በዛ ላይ ደግሞ ፎሎ፣ ኮፒ ሊንክ፣ ሼር አድርጋችሁ እንድትጀምሩልኝ በጌታ ፍቅር እጠይቃለሁ። ኢየሱስ ክርስቶስ ያድናል። ዘጸአት ምዕራፍ 14 ላይ ከቁጥር 10 ላይ ያለውን መልእክት ነው የምናገረው። እግዚአብሔር ዛሬ አንድ ቃል ሰጠኝና ልቤን ደስ አሰኘው። እግዚአብሔር ስለናንተ ይዋጋል። ኢየሱስ ክርስቶስ ያድናል። እስራኤልን እግዚአብሔር ከግብጽ ምድር ይዞ በወጣበት ሰዓት ላይ ከግብጽ በብዙ ታምራት በጸናች እጅ በበረታች እጅ እግዚአብሔር ይዟቸው ከወጣ በኋላ ከፊት ለፊታቸው ደግሞ ባህር አጋጠማቸው ማለት ነው። እስራኤላውያንን ባህር አጋጠማቸው። ስለዚህ እስራኤላውያን ምንድነው ያደረጉት? በጣም ከመጨነቃቸው የተነሳ ሙሴ ላይ ጮሁበት። በግብጽ ምድር ላይ እናንተ ማንበብ ትችላላችሁ። ዘጸአት ምዕራፍ 14 ላይ ከቁጥር 19 ጀምሮ ማንበብ ትችላላችሁና ሙሴን እንደዚህ ያሉት፣ በግብጽ ስፍራ መሞት በዛ ብንሞት ይሻለናል። አሁን ምድረ በዳ ላይ ልናልቅ ነው። በፊታችን ባህር ተዘርግቷል፣ ከኋላችን ደግሞ የፈርዖን ጦር እያሳደደን ነው። ፈርዖን ከለቀቃቸው በኋላ ወደ ተስፋይቱ ምድር እንዲገቡ ካላቸው በኋላ ሲያሳድዳቸው እንመለከታለን። ኢየሱስ ክርስቶስ ያድናል። ስለዚህ ወየው ጠፋን፣ አለቅን፣ ሞትን፣ በቃ እኛ እዛ ባርነት ይሻልን ነበረ ብለው ሙሴ ላይ ጮሁ ማለት ነው። ሙሴ ግን ጩኸታቸውን ሲሰማ እንደዚህ አላቸው፣ ዛሬ አሉ የእግዚአብሔርን ማዳን ታያላችሁ። ዛሬ የእግዚአብሔርን ትድግና ታያላችሁ። እንደዚህ ነው ያለው ሙሴ። ቁጥር 13 ላይ አትፍሩ፣ ዛሬ የምታዩትን ግብፃውያንን ለዘላለም አታያቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ትናንትና በበረታች እጅ፣ ትናንትና በጸናች እጅ፣ ትናንትና በብዙ ተአምራት፣ ትናንትና በብዙ ነገር ከዛ ምድረ በዳ ያወጣችሁ እግዚአብሔር ዛሬም ይረዳቸዋል፣ ዛሬም ያግዛቸዋል፣ ዛሬም አቅም ይሆናቸዋል። ትናንትና እንዳትሞቱ የፈቀደ እግዚአብሔር ዛሬ ለጠላታችሁ አሳልፎ አይሰጣችሁ። ታውቃላችሁ፣ እግዚአብሔር ትናንትና ልታደጋቸው ሊያድናቸው በእነሱ ሊሰራ ስለፈለገ እግዚአብሔር ታደጋቸው። እነሱ ግን እንደዚህ ያሉ፣ ዛሬ ልንሞት ነው፣ ልንጠፋ ነው። ሙሴን እንደዚህ ያሉት፣ በግብጽ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህን? ከግብጽ ታወጣን ዘንድ ይሄ ያደረክብን ነገር ምንድነው ብሎ በጮሁበት ማለት ነው። ኢየሱስ ክርስቶስ ያድናል። ስለዚህ ሙሴ ግን እንደዚህ አላቸው። ሙሴ የእምነት ሰው ነው። ሙሴ ትሁት ነው። ሲጮሁበት በጩኸት አልመለሰም። ስለዚህ ዛሬ የእግዚአብሔርን እጅ ታያላችሁ፣ ዛሬ የእግዚአብሔርን ማዳን ታያላችሁ። ስለዚህ ጸንታችሁ ቁሙ። ሁኔታ የሚነግራችሁን አይደለም፣ የምታዩትን የሚነግራችሁ ነገር አይደለም። ዛሬ ለእግዚአብሔር እናንተ ትድግና ያደርጋል። እግዚአብሔር ከዛ ከግብጽ ምድር ከባርነት ሲያወጣችሁ አሻግራችኋለሁ ብሎ ወደ ተናገራችሁ ስፍራ ላይ ያሻግራችኋል። እግዚአብሔር ወደዛ ኪዳን ያደርሰላችኋል። ምክንያቱም እግዚአብሔር እስራኤልን እንደዚህ ብሎ ነው ያወጣው ለፈርዖን፣ ሕዝቤ ያመልከኝ ዘንድ ሕዝቤን ልቀቅ። ይሄ ሕዝብ ለመሞት አይደለም፣ ምድረ በዳ ላይ ለመጥፋት አይደለም፣ ሁኔታ ሊያጠፋው አይደለም፣ እግዚአብሔርን ሊያመልክ ነፃ የወጣ ሰው። ስለዚህ እግዚአብሔር ነፃ ያወጣውን ትውልድ ደግሞ በምድረ በዳ ላይ አይገልም። ለዚህ ሙሴ እንደዚህ አላቸው፣ ዛሬ የምታዩአቸውን ግብፃውያኖች እነዚህ የሚያሳድዷችሁ ለዘላለም አታዩአቸው። ግን ከእናንተ አንድ ነገር ይጠበቃል፣ በእምነት መቆም፣ ጸንታችሁ እግዚአብሔርን መጠበቅ፣ ጸንታችሁ እግዚአብሔር ያለላችሁን ያንን ድምፅ ብቻ ማሰላሰል። ዛሬ የሚያጓራውን ጠላት አይደለም፣ የሚጮኸውን ጠላት አይደለም። ከኋላ ፈረሱን በቃ ሰረገላውን የስንት ክፍል ሰራዊት እየተሰለፈ እየተጫጫኸ መጥቷል። ግን ትናንትና የረዳ እግዚአብሔር ዛሬም ይረዳሃል። ዛሬ እንግዲህ እግዚአብሔር ግብፃውያንን አይደለም የሚናገረው፣ እስራኤላውያንን አይደለም። እግዚአብሔር ላንተ ነው ዛሬ እንደዚህ እያለ አትፍራ። የዛሬ መከራህን የዛሬ ጭንቀትህን
ዛሬ ከፊት ለፊት ያለውን አላሳልፍ ያለ እውነት ነው እኮ ዮርዳን ባህሩ አለ። እውነት ነው ሰራዊቱ ከኋላ አለ። ከፊትና ከኋላ ሲታይ የሚያስጨንቅ ነገር ነው። እውነት ነው። ግን በእግዚአብሔር ታመን። እግዚአብሔር አንተ ተስፋ በቆረጥክበት ምድር ላይ ይመጣል። አጋር በምድረ በዳ ላይ ስትቅበዘበዝ ተስፋ ቆርጣ ያላትን ነገር ጨርሳ ባለችበት ሰዓት ላይ እግዚአብሔር መጣላት። አይገርማችሁ? በምድረ በዳ መገለጥ ቢችል እግዚአብሔር፣ ባለቀ ጉዳይ ላይ መገለጥ የሚችል እግዚአብሔር ብቻ ነው። ኢየሱስ ያድናል። ስለዚህ እስራኤላውያን ተጨነቁ። ለዚህ እግዚአብሔር ትድግናን አደረገላቸው። አትጨነቁ አለ ሙሴ። ትናንትና ያሳለፋችሁ እግዚአብሔር፣ ትናንትና የግብፅን አማልክት ቀጥቶ ያወጣችሁ እግዚአብሔር ዛሬም ከእናንተ ጋር፣ ዛሬም ይረዳችኋል፣ ዛሬም ያሳልፋችኋል፣ ዛሬም ያግዛችኋል። እግዚአብሔር ሊያጠፋ አይደለም ያመጣ። ትናንትናን ያሻገረ የሞት ምዕራፍ ትናንትናን ያሻገረ የማይታለፉትን ነገሮች እግዚአብሔር ትናንትና ያሻገረ መንገድ ላይ ልጥልህ አይደለም። እግዚአብሔር ያለልህን ትወርሳለህ። እግዚአብሔር የተናገረህን ትወርሳለህ። በኢየሱስ ክርስቶስም ይሄ በእናንተ ህይወት ላይ ይሆናል። ዛሬ እግዚአብሔር እንደዚህ ብሎ አትፍራ፣ እህቴ አትፍሪ፣ ወንድሜ አትፍራ። የምታየውን ነገር እያየ ከፊትና ከኋላ ከዙሪያ ያለውን ነገር እያየ አትፍራ። እግዚአብሔር ሊያድን ሊታደግ ይችላል። እግዚአብሔር ባንተና በጠላቶች ጉዳይ ላይ እግዚአብሔር ጣልቃ ሊገባ ይችላል። እግዚአብሔር ዛሬ ምሽት ላይ ባንተ ጉዳይ ላይ ጣልቃ ይገባልሃል። ተስፋ ቆርጠሃል፣ የኔ ነገር አበቃ ብለሃል። ፊት ለፊት ስታይ ተስፋ የለው፣ ከኋላ ስታይ ምንም፣ ከጎን ከግራ ስታይ ምንም። ግን አንድ ነገር ልንገር፣ የሚረዳ እግዚአብሔር አለ፣ የሚያግዝ እግዚአብሔር አለ፣ አቅም የሚሆን እግዚአብሔር አለ። ኢየሱስ ያድናል። ከዛ በኋላ እግዚአብሔር እንደዚህ አለ፣ ሙሴ እንደዚህ አለ፣ ስለናንተ እግዚአብሔር ስለናንተ ይዋጋል፣ እናንተም ዝም ትላላችሁ። ያንተን ነገር እግዚአብሔር ይሰራል፣ አንተም ዝም ትላለህ። እቴ ዝም ብለሽ እግዚአብሔርን ጠብቂ። ሁኔታ የሚያወራልህን ነገር አትጠብቅ። ሲስተሙ የሚያወራህን ነገር አትሱን አትመልከት። እግዚአብሔርን ጠብቅ። ቆመህ እግዚአብሔርን ጠብቅ በለው ለሁኔታው። ትናንትና የረዳኝ እግዚአብሔር ዛሬም ይረዳኛል። ትናንትና ያገዘኝ እግዚአብሔር ዛሬም ያገዘኛል። ትናንትና ያሻገረኝ እግዚአብሔር ዛሬም ይረዳኛል። በኢየሱስ ክርስቶስም እግዚአብሔር ዛሬ ይረዳቸው። እንደዚህ ነው የሆነው። እግዚአብሔር ሙሴን ለምን ትጮህብኛለህ ካለ በኋላ እግዚአብሔር እንደዚህ ያደረገ። እግዚአብሔር የእግዚአብሔር መልአክ መጣና በእስራኤላውያንና በግብፃውያን መካከል ጣልቃ ገባ። በእስራኤላውያን መንደር ብርሃን ሲሆን በግብፃውያን መንደር ደግሞ ጨለማ ሆነ። እግዚአብሔር ሕዝቡን ባህሩን ከፍሎ ሌሊቱ ላይ ንፋስ አምጥቶ ባህሩን ከከፈለ በኋላ ሕዝቡን አሻገራቸው። ሕዝቡን ካሻገራቸው በኋላ እስራኤል ከተሻገረ በኋላ ጠላቶቻቸው ግን እኔም እንደ እስራኤል እሻገራለሁ አጠፋለሁ ብሎ ባህሩ መሃል ሲገባ እግዚአብሔር ውሃውን ከደነበትና አጠፋ። ይኸውልህ አሁን ያለህበት የችግር ምዕራፍ ይዘጋል። አሁን ያለህበት የመከራ ምዕራፍ ይዘጋል። እግዚአብሔር ግን እንደዚህ ይልሃል፣ ጸንተህ ቁም፣ ምዕራፉን እዘጋለሁ ይልሃል። እግዚአብሔር የችግሩን ምዕራፍ ይዘጋል፣ የመከራውን ምዕራፍ ይዘጋል። እስራኤላውያንና ግብፃውያን ከዛ በኋላ አልተገናኙም። እስራኤል ተሻገረ። እግዚአብሔር የፈርዖንን ሰራዊት ውሃ ላይ አሰጠመ። ሬሳቸውን አዩ። እግዚአብሔር ጣልቃ ገባላቸው። እግዚአብሔር ባንተ ጉዳይ ላይ ጣልቃ ይገባል። በትዳር ጉዳይ፣ በቤት ጉዳይ፣ በታመምክበት በተሰቃየህበት ጉዳይ እግዚአብሔር ጣልቃ ይገባል። የትኛውም አይነት መከራ ውስጥ ሆኖ የትኛውም አይነት ችግር ውስጥ ሆኖ እግዚአብሔርን ጸንታችሁ ጠብቁት። እግዚአብሔር ይመጣል። ሻሎም። ተባረኩልኝ። መልእክቴን ኮፒ ሊንክ፣ ፎሎ፣ ሼር አድርጉልኝ ፕሊዝ።